ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? በባለፈው በኢዚትና በሲኦሲ በሰራነው ቪዲዮ በጣም ብዙ አስተያየት ደርሶኛል። በጣም አመሰግናለሁ። ለዛሬ ደግሞ ስለ ኤችአይቪ እና ምርመራዎቹ ነው ወደ እናንተ ይዘን የምንቀርበው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ስለ ኤችአይቪ ምርመራ ከመናገሬ በፊት በቅድሚያ አንድ ታካሚ ወደ ሆስፒታል ከመጣ በኋላ ተመርምሮ ኤችአይቪ አለብህ ለማለት አሊያም ደግሞ ከኤችአይቪ ነፃ ነህ ለማለት የምንጠቀመውን አልጎሪዝም እነግራችኋለሁ። ይህ አልጎሪዝም ወይም ደግሞ የምርመራ አይነት በተለያየ ጊዜ አፕዴት ሲደረግ ቆይቷል። አሁን ከረንትሊ ግን የምንጠቀማቸው ሶስቱ፣ የመጀመሪያው ዋን ስቴፕ አንተ ኤችአይቪ ዋን ኦር ቱ ቴስት የምንለው ነው። ሁለተኛው ደግሞ ፈርስት ሪስፖንስ አንተ ኤችአይቪ ዋን ኦር ቱ ቴስት የምንለው ነው። ሶስተኛው ደግሞ ዩኒጎልድ በምንለው። በእነዚህ በሶስቱ ተረጋግጦ ነው መጨረሻ ላይ አንድ ታካሚ ኤችአይቪ ያለብህ ወይም የለብህም የምንለው ማለት ነው። ለኤችአይቪ ምርመራ የምንጠቀመው ሳምፕል ሴረም ሳምፕል ነው። ከታካሚ ደም ከወሰድን በኋላ ሴንትሪፊውጅ አድርገን ሴረምን ካዘጋጀን በኋላ ወስደን ስንመረምር ኔጌቲቭ ከመጣ ወይም ነን ሪአክቲቭ ከሆነ ውጤቱን ኔጌቲቭ ብለን ነው ሪፖርት የምናደርገው። ነገር ግን ታካሚው ወደ ሕክምና ቦታ ሲመጣ ባለፉት 72 ሰዓታት ውስጥ ለኤችአይቪ በሽታ ተጋላጭ ከሚያደርጉ ነገሮች ጋር ቀጥተኛ የሆነ ግንኙነት ከነበረው አሊያም ኤክስፖዝድ ከሆነና ከኤክስፖጀሩ በኋላ ደግሞ ምንም አይነት የኤችአይቪ መድኃኒት ወይም ደግሞ ፖስት ኤክስፖጀር ፕሮፊላክሲስ ፒኢፒ የምንለው መድኃኒት ሳይወስድ ከሆነ ወደ ሕክምና ቦታ የመጣ ለቀጣይ 30 ቀናቶች ወይም 45 ቀኖች ይቀጠራል ማለት ነው። የዚህም ዋነኛ ምክንያት በህክምናው ዊንዶ ፔሪድ እንለዋለን። ዊንዶ ፔሪድ ማለት በታካሚው ደም ውስጥ ኦልሬዲ ቫይረሱ አለ፣ ነገር ግን ሰውነት ውስጥ ቫይረሱን ለመቃወም የሚሆኑ በቂ አንቲቦዲዎች አልተመረቱም። ስለዚህ ቴስቱ ላይ ያገኘነው ኔጌቲቭ ሪዛልት ፎልስ የሆነ ኔጌቲቭ ሪዛልት ነው፣ ትክክለኛ ውጤት አይደለም ማለት ነው። ታካሚው ከ30 ወይም ከ45 ቀን በኋላ ተመልሶ ሲመጣ ቫይረሱ በደም ውስጥ ካለ በቂ አንቲቦዲዎች በደም ውስጥ ስለሚመረቱ እነዛን አንቲቦዲዎች ዲቴክት አድርገን ትክክለኛ የሆነ ፖዚቲቭ ሪዛልት እናገኛለን ማለት ነው። አሁንም ታካሚው ከ30 ወይም ከ45 ቀን በኋላ ተመልሶ ሲመጣ ሁለተኛ የተሰራለት ቴስት ኔጌቲቭ ከሆነ ሪዛልቱ ለማረጋገጥ ለሶስተኛ ጊዜ ከ12 ሳምንት በኋላ ወይም ደግሞ ከ3 ወር በኋላ ይቀጠራል ማለት ነው። ከ3 ወር በኋላ ተመልሶ ሲመጣ አሁንም ኔጌቲቭ ሪዛልት ከሆነ የተገኘው በሰውነት ውስጥ ለቫይረሱ አጌነስት የሚሆኑ ወይም ቫይረሱን የሚቃወሙ ምንም አይነት አንቲቦዲዎች አልተመረቱም ማለት ነው። ስለዚህ በታካሚው ደም ውስጥ የኤችአይቪ ቫይረስ ኢንፌክሽን አልተገኘም ማለት ነው። ታካሚያችን ከኤችአይቪ በሽታ ነፃ ነው ማለት ነው። ሁለተኛው ኬዝ ደግሞ ከታካሚው ደም ወስደን በምንመረምርበት ጊዜ በመጀመሪያው ምርመራ ፖዚቲቭ ከመጣ ታካሚው ኤችአይቪ አለበት ተብሎ ውጤት ፖዚቲቭ ተብሎ አይወጣም። ወደ ሁለተኛውና ወደ ሶስተኛው የምርመራ አይነቶች ይሄዳል። ይህም የሚደረግበት ምክንያት ከመጀመሪያው ቴስት ሁለተኛው ፈርስት ሪስፖንስ ሞር ስፔሲፊክ ነው። ከስኛው ደግሞ ሶስተኛው ዩኒጎልድ በጣም ስፔሲፊክ ነው። በዚህ መሰረት ነው የምንሄደው። የመጀመሪያም ላይ ፖዚቲቭ ከመጣ፣ ሁለተኛም ላይ ፖዚቲቭ ከመጣ፣ ሶስተኛም ላይ ፖዚቲቭ ከመጣ ታካሚው ዴፊኔትሊ የኤችአይቪ ቫይረስ በሰውነት ውስጥ ስላለ ወደ ህክምና ወደ ቀጣይ ህክምናና የምክር አገልግሎቶች ይሄዳል ማለት ነው። ሶስተኛው ኬዝ ደግሞ አንዳንዴ ከታካሚው ደም ወስደን በምንመረምርበት ጊዜ የመጀመሪያው የኤችአይቪ ሪዛልት ፖዚቲቭ ይሆንና ሁለተኛው የኤችአይቪ ምርመራ ደግሞ ኔጌቲቭ ይሆናል። በዚህ ጊዜ ሁለቱም ቴስቶች እንደገና ጎን ለጎን ይደገማሉ። አሁንም ስንደግመው ሁለቱም ፖዚቲቭ ከመጣ ታካሚ ኤችአይቪ ያለበት ማለት ነው። ሁለቱም ኔጌቲቭ ከመጣ ታካሚያችን ከኤችአይቪ ነፃ ነው ማለት ነው። ነገር ግን አሁንም ስንደግም የመጀመሪያው ፖዚቲቭ ሁለተኛው ደግሞ ኔጌቲቭ ከመጣ ከመጀመሪያው ቴስት ይልቅ ሁለተኛው ሞር ስፔሲፊክ ስለሆነ ታካሚያችን ከኤችአይቪ ነፃ ነው ብለን ኔጌቲቭ ሪዛልት ወይም ነን ሪአክቲቭ ሪዛልት ሪሊዝ እናደርጋለን ማለት ነው። የመጨረሻው ኬዝ ደግሞ የሚሆነው አሁንም የታካሚው ደም በሚመረመርበት ጊዜ የመጀመሪያው ቴስት ላይ ለኤችአይቪ ፖዚቲቭ የሆነ ሪዛልት እንመለከታለን። ሁለተኛው ቴስት ላይ ለኤችአይቪ ፖዚቲቭ የሆነ ሪዛልት እንመለከትና ሶስተኛው ኮንፊርማቶሪ ቴስት ላይ ዩኒጎልድ ላይ የምንለው ደግሞ ኔጌቲቭ የሆነ ውጤት እንመለከታለን። በዚህ ጊዜ ታካሚው ከ14 ቀን በኋላ ተመልሶ እንዲመጣ ቀጠሮ ይሰጠዋል ማለት ነው። አሁን ደግሞ የኤችአይቪ ምርመራውን ፕሮሲጀሩን እና ፕሪንሲፕሉን እንመለከታለን። ፕሮሲጀሩን ስንመለከት ከታካሚያችን ደም ከወሰድን በኋላ ኤስኤስቲ ምንለው አንቲኮአጉላንት ውስጥ ጨምረን ሴንትሪፊውጅ አድርገን ሴረሙን
አዘጋጃለን። ከዛ ለመጀመሪያው ለዋን ስቴፕ አንተ ኤችአይቪ 1 ኦር 2 ቴስት ላይ አንድ ድሮፕ ሴረም ወይም ደግሞ 30 ማይክሮሊትር የሚሆኑን ሴረሙን በካሴቱ ላይ ኤስ የምትል ሳምፕል መጨመሪያ ቦታ አለች፣ እዛ ላይ እንጨምርባታለን። ከዛ በኋላ ሳምፕል ዳሊየንት አንድ ድሮፕ በማድረግ ውጤቱን ከ15 እስከ 20 ደቂቃ ባለው ውስጥ እናነባለን ማለት ነው። ለሁለተኛው ደግሞ ለዋን ሪስፖንስ ቴስት ላይ አሁንም 10 ማይክሮሊትር የሚሆን አንድ ድሮፕ ሴረም ሳምፕል ከጨመርን በኋላ አንድ ድሮፕ የሚሆን ደግሞ በፈር አብሮ ታሽጎ የሚመጣ ነው፣ እሱን እንጨምርበታለን። ከዛ ውጤቱን አሁንም ከ15 እስከ 20 ባለው ደቂቃ ውስጥ እናነባለን። ለሶስተኛው ለዩኒጎልድ ደግሞ እንደገና ሳምፕሉን 2 ድሮፕ የሚሆን ሴረም ሳምፕል ከጨመርን በኋላ ውጤቱን ሪዛልቱን በ10 ደቂቃ ውስጥ አንብበን ፖዚቲቭ ከሆነ ወይም ሪአክቲቭ ከሆነ ፖዚቲቭ ብለን እናወጣለን፣ ካልሆነ ነን ሪአክቲቭ ብለን ውጤት ሪሊዝ እናደርጋለን ማለት ነው። ውጤቱን ደግሞ ስናነብ ካሴቱ ላይ ኮንትሮል ላይን የምንለው ወይም ሲ የተባለው ላይ ቀይ መስመር ካየን፣ ሌሎቹ ላይ ግን ምንም አይነት መስመር ካላየን ይሄ ለኤችአይቪ ነን ሪአክቲቭ ነው ወይም ኔጌቲቭ ሪዛልት ነው ማለት ነው። ነገር ግን ኮንትሮል ላይ ቀይ መስመር ወጥቶ ከዛ ደግሞ ከሁለቱ ላይ ኤችአይቪ 1 ላይ ሊሆን ይችላል፣ 2 ላይ ሊሆን ይችላል፣ ሁለቱም ላይ ሊሆን ይችላል። ከኮንትሮል ውጪ ቴስት ባለ ደግሞ ሌላ ሁለተኛ ቀለም ካየን ይሄ ፖዚቲቭ ሪዛልት ነው ወይም ሪአክቲቭ ነው፣ ታካሚው ለኤችአይቪ ሪአክቲቭ ነው ማለት ነው። አንዳንዴ ግን ኮንትሮል ውጤት ቀይ መስመር ሳይወጣ ቴስት ላይ ብቻ ቀይ መስመር ካየን ወይም ደግሞ አጠቃላይ ምንም አይነት መስመር ካላየን ቴስቱ ልክ አይደለም፣ ፕሮሲጀሩ እንደገና መደገም አለበት ማለት ነው። የዚህ ኤችአይቪ ምርመራ ፕሪንሲፕሉ ኢሚኖ ክሮማቶግራፊክ አሴ እንለዋለን። ኢሚኖ ክሮማቶግራፊክ አሴ ማለት ኢሚኖ ኮምፕሌክስ ሲፈጠር ወይም ደግሞ የአንቲጅን እና የአንቲቦዲ ጥምር ሲኖር ቴስቱ ላይ የሚታይ ቀለም ይኖራል ማለት ነው። በተለይ ዩኒጎልድ የምንለው ሶስተኛው የመጨረሻው ለኤችአይቪ ስፔሲፊክ የሆነ ፒ24 የምንለው አንቲጅን በካሴት ውስጥ ኮድ ተደርጓል ወይም አብሮ ተሰርቷል። ስለዚህ በታካሚው ደም ውስጥ ያለውን ፕላዝማ ስንጨምር ከዚህ ከፒ24 ከምንለው አንቲጅን ጋር ያለው ፕላዝማ ውስጥ ያለው አንቲቦዲ ከተጣመረ ኢሚኑ ኮምፕሌክስ ከፈጠረ ለእኛ ቪዚብል የሆነ ቀለም ይሰራልናል ማለት ነው። በዚህ መሰረት ለታካሚው ኤችአይቪ ሪአክቲቭ ነው ወይም ፖዚቲቭ ሪዛልት ነው ያለው ብለን ሪሊዝ እናደርጋለን። ነገር ግን በደም ውስጥ ምንም አይነት ለዚህ አንቲጅን የሚሆን አንቲቦዲ ካልተመረተ ከዚህ አንቲጅን ጋር የሚጣመር ነገር አይኖርም። ስለዚህ ኢሚኑ ኮምፕሌክስ ደግሞ ካልተፈጠረ ለእኛ ቪዚብል የሚሆን ቀለም አይታይም ካሴቱ ላይ ማለት ነው። ስለዚህ ታካሚው ለኤችአይቪ ነን ሪአክቲቭ ነው። በዚህ መሰረት ታካሚ ኤችአይቪ የለበትም ማለት ነው። ሁለተኛው ኤችአይቪ ደግሞ የሚመረመረው ፒሲአር በምንለው ማሽን ነው። ይህ ማሽን የቫይረሱን ጄኔቲክ ማቴሪያሉን ወይም ደግሞ አርኤንኤውን በታካሚው ደም ውስጥ አለ ወይስ የለም፣ ካለስ ምን ያክል ነው የሚለውን ካልኩሌት አድርጎ የሚያወጣልን ማሽን ነው። ስለዚህ የዚህን ማሽን ፕሪንሲፕል ከመርዳታችን በፊት እንዲቀለን የቫይረሱን ላይፍ ሳይክል እንመለከትና እንዴት እንደሚሰራ ደግሞ ጀነራላይዝ አደርግላችኋለሁ ማለት ነው። የኤችአይቪ ቫይረስን ሳይክል በምንመለከትበት ጊዜ የመጀመሪያው አታችመንት የምንለው ነው። በተለያዩ ምክንያቶች ለኤችአይቪ ቫይረስ ተጋላጭ ከሆንም በኋላ ወደ ሰውነታችን ሲገባ በላዩ ላይ GP120 የምንለው የኤችአይቪ ቫይረስ ፕሮቲን አለ። እነዚህ ፕሮቲኖች ከነጭ የደም ሴላችን ውስጥ ሄልፐር ሴል የምንላቸው በዋነኝነት CD4 እና ቲሴል የተባሉት ጋር ሄዶ አታች ያደርጋል ወይም ይጣመራል። ሁለተኛው ፌዝ ደግሞ ኢንትሪ የምንለው ነው። ይሄ ፊውዥን በምንለው መካኒዝም ወደ ሴል ሜምብሬናችን ይገባል ማለት ነው። ሶስተኛው ደግሞ አንኮቲንግ የምንለው ነው። ኤችአይቪ ቫይረስ እንደሚታወቀው ኢንቨሎፕድ የሆነ አርኤንኤ ቫይረስ ነው። ስለዚህ ወደ ሴል ሜምብሬናችን ዘልቆ በሚገባ ሰዓት ይሄ ከላይ ሽፋኑን አንኮት ማድረግ አለበት ወይም ማውለቅ አለበት። ስለዚህ ሶስተኛ ስቴፕ የሚሆነው ይሄንን ኮቱን ያወልቃል፣ ኢንቨሎፑን ያወልቃል ማለት ነው። በአራተኛው ደግሞ ዋነኛው ስቴፕ ባዮሲንተሲስ የምንለው ይጀምራል። አሁን የቫይረሱ አርኤንኤ ወደ ሰውነት ውስጥ ገብቷል። ከዛ በሪቨርስ ትራንስክሪፕቴዝ በምንለውና የታካሚ ወይም የተጠቂውን ኒክሎታይድ በመጠቀም ወደ ሲንግል ስትራንድድ ዲኤንኤ ይቀየራል። ከዛ አሁንም ድጋሚ በሪቨርስ ትራንስክሪፕቴዝ ወደ ደብል ስትራንድድ ዲኤንኤ ይቀየራል። ከዛም ኢንተግሬስ በምንለው ኢንዛይም ወደ ኒኩለሳችን ይሄድና እዛ ውስጥ ካለው ክሮሞዞም ጋር በዚህ በኢንተግሬዝ ኢንዛይም አማካኝነት ይጣመራል ማለት ነው። ስለዚህ ኤችአይቪ ቫይረስ የራሳችን የሴላችንን ማሽነሪ በመጠቀም ራሱን ያባዛል። ለዚህ ነው ኤችአይቪ አንዴ ከያዘን እድሜ ልክ የሚያጠቃ በሽታ ነው የሚባለው። ለዚህ ነው ሴሎቻችን የራሱን ሴል ወይም ደግሞ የራሱን ዲኤንኤ እያመረተ እየመሰለው ኤችአይቪውን ስለሚያባዛው ማለት ነው። በቀጣይ ይሄ የቫይረሱ ደብል ስትራንድድ ዲኤንኤ በትራንስክሪፕሽን አማካኝነት ወደ ሜሴንጀር አርኤንኤ ይቀየራል። ከዛም በትራንስሌሽን አማካኝነት ደግሞ
ወደ ቫይራል ፕሮቲኖች ይቀይራል ማለት ነው። እነዚህ ቫይራል ፕሮቲኖች ብዙ በተመረቱና በበዙ ቁጥር ወደ አንድ ቦታ አሴምብል በማድረግ በመሰብሰብ ከሴል ሜምብሬናችን ሪሊዝ አድርጎ በመውጣት ሙሉ ሰውነታችንን ያጠቁናል። አሁን የቫይረሱን ሳይክል እንደዚህ ከተረዳን ቀጣይ ደግሞ የፒሲአር ፕሪንሲፕል እንዴት እንደሚሰራ እንመለከታለን። ይሄ ፒሲአር ማሽን በዋነኝነት 3 ፕሪንሲፕሎችን ይጠቀማል። የመጀመሪያው ዲኔቸሬሽን የምንለው ነው። ማለትም ከታካሚው ፕላዝማ ውስጥ የቫይረሱን አርኤንኤ ማሽኑ ኤክስትራክት ካረገ በኋላ በሪቨርስ ትራንስክሪፕቴዝ አማካኝነት ወደ ኮምፕሊመንተሪ ዲኤንኤ ይቀይረዋል። ይህን የተቀየረውን ደግሞ ኮምፕሊመንተሪ ዲኤንኤ ከፍተኛ የሆነ ሙቀት ማለትም ከ94 እስከ 98 ዲግሪ ሴልሺየስ የሚደርስ ሙቀት በመጠቀም ለሁለት ይበትነዋል ማለት ነው። ሁለተኛው ስቴፕ አኒሊንግ የምንለው ነው። አኒሊንግ ማለት ማጣመር ማለት ነው። ስለዚህ ሙቀቱን ቀነስ አድርገን ከ50 እስከ 70 ዲግሪ ሴልሺየስ በሚደርስ ሙቀት ላይ እነዚህን የተበተኑትን ኒውክሊዮታይዶችን ፕራይመር የምንላቸውን በመጠቀም እናጣመራቸዋለን። ፕራይመር ማለት ሾርት ዲኤንኤ ወይም አጠር አጠር ያሉ ትናንሽ ዲኤንኤዎች ናቸው። ስለዚህ የተበተነውን ኮምፕሊመንተሪ ዲኤንኤ ከነዚህ ፕራይመርስ ጋር እናጣምረዋለን ማለት ነው። ሶስተኛው ስቴፕ ደግሞ ኤክስቴንሽን ነው። ይሄ ታክ ፖሊመሬዝ የምንለውን በመጠቀም የተፈጠሩትን ኮፒዎች ኤክስቴንድ እንዲያደርጉት ያደርጋቸዋል። በዚህ ጊዜ ሙቀቱ ትንሽ ከፍተኛ ይሆናል። ወደ 72 ዲግሪ ሴልሺየስ አካባቢ በሚሆን ሙቀት ነው ኤክስቴንድ የምናደርገው። ስለዚህ መጀመሪያ ሲንግል ስትራንድ ሆኖ የገባውን የታካሚውን አርኤንኤ ወደ ኮምፕሊመንተሪ ዲኤንኤ ቀይረ ነው ከዛ በትነ ነው ኮፒዎቹን ፎርም እያደረግን ነው ማለት ነው። በተፈጠሩት ኮፒዎች ልክ ደግሞ ፕሮብስ የተባሉ ነገሮች አሉ። እነዚህ ፕሮብስ ሲግናል ወደ ማሽኑ ይልካሉ ማለት ነው። ስለዚህ ማሽኑ በታካሚው ደግሞ ቫይረሱ አለ የለም የሚለውን ብቻ ሳይሆን እነዚህን ሲግናሎች ቆጥሮ ምን ያክል ቫይራል ሎድ እንዳለ ካልኩሌት አድርጎ በቁጥር ያሳየናል ማለት ነው። በታካሚው ደም ውስጥ ግን ምንም አይነት የቫይረሱ የኤችአይቪ ቫይረስ ኢንፌክሽን ከሌለ ገና ከመጀመሪያም ኮምፕሊመንተሪ ዲኤንኤም ስለማይፈጠር የሁሉ ፕሮሰስ አይሄድም። ስለዚህ በስተመጨረሻ ምንም ሲግናል አይፈጠርም። ታካሚው ከቫይረሱ ነፃ ነው። እንግዲህ ለዛሬ ስለ ኤችአይቪ እና ስለ ምርመራዎቹ ወደ እናንተ እንደዚህ ቀርብ ያለሁኝ። ከዚህ ቀደምም ስለ ኤችአይቪ ቫይረስ ስለ ቫይራል ሎድ ፕሪንሲፕሉን እና ፕሮሲጀሩን ስለሰራሁኝ በዚህ ቪዲዮ መጨረሻም ታግ ስለማድረግላችሁ እየገባችሁ ታዩታላችሁ። በተረፈ በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አሁንም የሁላችንም ጤና ይጠብቅ እያልኩኝ አመሰግናለሁ።